ተናገር እነሱን ተናገር ለፈጠራ ፋኖን ቆጥረሽ ትናገሪ ለዛ እዚህ መጣ አራ ታትሙ አንቺ በስልክ ትናገሪያለሽ ከዚህ በስልክም አይደል ቆጥረሻቸው ነው ቆጥረሻቸው ነው ሁሉም ፋኖ ከዛ በኋላ ብር ሊሰጥሽ ስንት ብር ልሰጥሻለሁ? አትግባም እሺ አልቆጠርሽም ተያዝሽ ወዲያው እዛ አርጌት ቤት ጥግቆኝ እንዳለ እነሱ ለዛ ካምፕ ሲሉ ጥግቆኝ እንዳለ ነው። ስንት ብር ነው ልሰጥሻለሁ? ቆጥረሽ ትመልሻለሽ ያለኝ 50 ብር ሰጥሻለሁ ነው 50 ሺህ ሰጥሻለሁ። ከዚህ የመጣሽ ልቆጥር ለፈጠር ከሰይ ሙሉ ነው ዘኛ መጣ ማረዳ ለፈጠነ ሙሉ የትኛው እኔና አብረን እንደደርና ተመጫለሽ ብሎ አብረን እንመለሳለን ብሎ ሙሉ የሚባል ምንድነው? ፋኖ ነው ፋኖ እዚህ ካምፕኒ አፍከራ ካምፕኒ ያለ እርግጠኛ ነሽ? አዎ አወቀ የሚባል ጓደኛ አለ። ኧረ እባክሽ ዝም በይ። ባጭሩ ነው የምታደርገው። እሱ ያመጣሽም ተይ ደውልልኛል። እርግጠኛ ነሽ? ያው አብረን እንደር ብሎ ነው ያምጡት እኮ ያምጡት ተሰታርቄ የተገናኘ እንደውም እዛ እንደገባችሁ እናንተ እዛ ሰሪ እንደገባችሁ ለቆዛ በዛ ምክንያት ነው የተገባችሁ። አዎ ስልኩ አለሽ? የሙሉ ስልክ እዛ ነው ተውታል። ማን ያዘው? እንደዛ ነው የተባለው። እርግጠኛ ነሽ? አዎ ስልኬን በቀላሉ አውቀዋለሁ። ሙሉ የሚባለው ነው። አዳ አንቺ እንዳትዋሽ አንቺ 10 አይነት ቃል መጀመር ምንድን ነው ያልሽ? እንደዛ ነው ልከው ነው አላልሽም? እና እና እሱን በዛው አግንተሽ ቀስ ብለሽ ወኛዋን ውሽም አለኝ ትላችሁ አይሽ እሱ የተገናኘሽ መስሎሽ ቁጥራቸው እሱ ነው የተገናኘሽ መስለሽ ቁጣቢያቸውና እኔ ያለሽ አራ ታሱ ጋር ነው እኔ ያለ እሱ የተገናኘሽ ሳይሆን ተያለሽ አለኝ ሄደሽ ቁጥራቸው ነው ያለኝ እንጂ ሙሉን አግኘው አላለሽም? አራ አላለኝም ፋኖሽም አለሽ ብሎኛ አዋለኝ አልኩ ከዛ ራሱ ማለት ነው በራሴ ላይ መጣ ዘንድ በኋላ እንደ ተቀመጥኩ ሙሉ ደወለልኝ ነይ ጠፋሽ እንዴት ብሎ ሲደውልልኝ ባሰደክቶ ነበር አንድ ዘንድ ነበር ያለችው ደወለልኝ እዚህና ሙሉ ቤት እንዴት ሙሉ ትባይ ቤት አዛ ተገናኘ ምን ዘሽ ነው የመጣሽ? ወጭ እዛ ከተማ ምን ዘሽ ነው የመጣሽ? ነው ባዶሽ ነው የመጣሽ? እንጀራ እየመጣቻለሁ ደስ ነው ሙሉ ታውቃለች መርዝ ሻይ ቤት የገባ መርዝ አለው እንጀራ እኔ ምንስ በርቼ መርጀለው እና በዛው እሱን አግንተሽ ልትቆጥሪ የመጣሽ አብረን ይሄን ከዛ አብረን እና ለሙሉ ነግረሽዋልና እንደዚህ ሰሚንች እሱን አግንተሽ በዛው ቆጥረሽ ከዛ ተመልሰሽ ብር ሊከፈልሽ ለፈጠነ ሰጥሻለሁ ነው ያለኝ ለፈጠነ ሰጥሻለሁ ነው ያለኝ ለፈጠነ ሰጥቶ ፈጠነ ሊከፍልሽ ስንት ብር ነው የሚከፍልሽ? ስንት ነው? እሱ 50 ሺህ ብር ነው ያለኝ ምን ይችላል 50 ሺህ ቲፕ ላይ ሰጥሻለ ፈጠነ ጋር ተገናኘን ነው የቺ ስራ አልተሰጠሽም ቲፕ አሁን በእንትን በዱቤው ነው የመጣሽው ከዛ በፊት ያኛው መከላከያው እንደመጡ ነው ምሳሌ ይዘሽ የመጣሽ እዚህ እነሱ አሁን ሰኞት እኮ ነው የመጣው ትናንት ሰኞ ለሰኞት እኮ ነው የመጣው ደውሎልኝ ተገቡባል ያኛ ውሽማሽ የትኛው ነበር ማን ነበር አንተ ምን ይሻው እንጂ ኧረ በፊት ደግሞ ያኛው ማን ነበር ምን ይሻው ስሙ ማን ነበር እንበለ ያኛው ምን ይሻው ተከታይ ነው ይባል ያንቺ ውሽማ የነበረው ምን ይሻው ውሽማ የለኝም ተከታይ ከምንሽ የለሽም እና እንግዳ ምን ዳርክ መጣህ አንቺ ቤት ያ ጠይቆኛል ይበዳሽ አዎ እና ሰተሽዋ ረበስማ ጠይቆኛል ሰተሽዋ አንድ ጊዜ ደፍሮኛል በግድ አንድ ጊዜ ሰው የሚሄድ ነበር ያመጣልሽ ስትቀና አንቀ ብቻ ነው እርግጠኛ ነሽ? እና ከዛምቧ እና የት ነው የደፈረሽ? ውሹ ምን ይሾ አሁን የላከሽ አሁን እዛው ነው ከሱ ነው የደፈረሽ? መሳሪያ ያለው ነው ጀሌ ነው እርግጠኛ ነሽ? ማን ይባል ሰው ተከታይ ነው ራበት ነው ቆም ተከታይ ነው የት ሀገር ዲናሽ? አረንሽ ማርጊልኝ አርባተንሳ ሌላ ቸርቸር አለ ባዱ አርጊው አይቻለሁ በዚህ በእንትን በአራት ነው ተሰደበለኝ አርጊልኝ ችግኝ እንዴት ሰዎችን ሳትቆጥር ነው ያሽኝ
ጥግ እንደቆምኩኝ ነው። ጥግ ቆሚና ቆይ ዲሽቃ እንዳለ ቆጥሬ ተብለሻል። አሁን ዲሽቃ ተባልኩ ታዲያ እና ሰውን ብቻ ነው ግራ ሰውን ብቻ ነው። ተከታይ ማን ነው አባቱ? ተከታይ ነኝ እኔ ያለኝ ስሚ እዛ ምን ያልኳቸው እንደዛ ነው። ሲበላሽ ዝም ብለው ነው ይወርዱ። አውራ ዝም ብሎ እኮ ነው አጋጣሚ ዝም ብሎ ተተክሎ መጥቶ እኮ ነው ቤቱን ደርቀው እንትን ያደፈረኝ። ማርያም ተገደም ያለ ተገደም እና ከዛ ፈጠማችሁ አሁን ይቺ መልእክት ማለት ነው። እዛ ፈረስ ቤት አለ አንድ የዲቃላ ልጅ አንድ መከላከያ እና አድባ በትኖች ቆሻሻ ማለት ነው። ጎጃም ሸበስ ሲደመር ፋኖ ሲደመር ምናምን የምትሉ እናታችሁን ልብዳት እናንተ አንተ የቆሻሻ የጋላ ልጅ እናት አፈር ትብላለህ። አንተ በእንጀራ ጋግሮ መብላት ያስተማረ አማራ ነው። ተቀምጦ ማራትን ያስተማረ አማራ ነው። አንተ የዲቃላ ልጅ ጋላ ደግሞ አማርኛ አስተካክለን ማታወራ ዲቃላ ደግሞ አማራን ትሳደባለህ እንዴ? ፋኖን ትሳደባለህ? በጀመረ አማርኛ አስተካክለ አውራ። አንተ የቆሻሻ ልጅ እናታችሁን ልብዳት። መከላከያ ሲደመር አድባበትን ሲደመር ምንሻ ሲደመር ፖሊስ እናታችሁን ልብዳት። ሰማኛለህ? እናታችሁን ልብዳ ነው የምልህ አንተ የገረድ የ666 የዚያች የገረድ ልጅ 666 እኮ ነው የሚበዳችሁ። መንግስት እኮ ቂጥህን ነው የሚበዳ። ብር ይከፍላል፣ ቂጥህን ይበዳሃል ማለት ነው። የሱ ወታደር የሆናችሁ እናታችሁን ልብዳ። ሸር ኮምፕሊት ያደረጋችሁ የዚህ ልጅ አድርሱልኝ ማለት ነው። አሁን ማስረግጬ የምነግር ጋላ ነህ አንተ፣ ቆመ የምታረጋላ ነህ። እሺ ታውቃለህ? አድባበትን ደግሞ እናታችሁን ልብዳት። ስትፈልጉ አትውጡ ነው የምልህ። አትውጣ አትምጣ ስትፈልግ አንተ የቆሻሻ ልጅ ሰሞኑን ተዘጋጅተንልሃል። አንተ የቆሻሻ የገረድ ልጅ እናት አፈር ትብላ። መላኩ እባላለሁኝ። እኔ ማንሳት የምፈልገው ነገር ያው እናንተን እስከዛሬ በሚዲያ ነበር ማቃችሁ። ወደ እናንተ ዝናችሁ ስቦኝ ነው። እኔ መንግስት ስራ ነበረኝ። እሱን ስራ ትቼ ነው የመጣሁት። ህዝባዊ ፖሊስ ነበርኩኝ። ግን ህዝባዊ ፖሊስ ሁኜ ደግሞ ለዚህ ከታች አፋር፣ ከፊት ለፊት ትግሬ፣ ከጀርባ ኦሮሞ፣ በመሃል ደግሞ የራሱ ባንዳ የሚመራውን ህዝብ ምንም ላደርግለት ባለመቻሌ ስራዬን በፍቃድነት ነው ትቼ የመጣሁት እና እኔ አሁን የምፈልገው በእኔ በአካባቢ የኔን ራዕይ ተከትሎ የመጡ ልጆች አሉ። ለምስር ባለቃዎች አሳውቂያለሁ። ሲቪሎቹን መቼ ስልጠና እንደምትሰጡልንና ፕሮግራም ይዛችሁ በፕሮግራሙ መሰረት ሌላም ልጆች ስላሉን የፋኖ ስልጠና የምትሰጡት መቼ ነው? እና ደግሞ ለእናንተ ማሳሰብ የምፈልገው ነገር የያዛችሁት ኃላፊነት በጣም 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 ከባድ ነው። ምክንያቱም የመኖርና ያለመኖር ነው። አዲስ አበባ ላይ እየተሰራ ያለውን ሴራ እያያችሁ ነው። ወለጋ ላይ ደም እንደ ጎርፍ እየሄደ ነው። በፊት ለፊት ደግሞ አይተናል። እህቶቻችንን አይናችን እያየ ደፍረዋቸዋል፣ ወንድሞቻችንን ገለዋቸዋል። ስለዚህ አሁንም ይሄ ነገር እንዳይመጣብን እንዴት አድርጋችሁ አንድ እንደምታረጉን ራሳችሁ ምከሩ።